አጭበርባሪዎች የበለጠ ብልህ እየሆኑ መጥተዋል። ነገር ግን እርስዎ ሊቀድሟቸው ይችላሉ። በቴሌግራም ወይም በዋትስአፕ መልእክቶችን አልፎ አልፎ ወይም በተደጋጋሚ ይቀበላሉ። ከሐሰት ሽልማቶች እስከ አስቸኳይ ማስፈራሪያዎች ድረስ አጭበርባሪዎች ሁሉንም ዘዴዎች ይሞክራሉ። እንደዚህ አይነት ነገሮች ሲደርሶት እርምጃ ከመውሰዶ በፊት መልእክቱን ማን እንደላከልኝ ያውቃለሁ ብለው ራስዎትን ይጠይቁ። ከኢሜሎች ስለሚከፍቷቸው ማስፈንጠሪያዎችና አባሪዎች ይጠንቀቁ። በደህንነት መቼቶች ውስጥ ማን ወደ እናንተ አካውንት ለመግባት ፈቃድ እንዳለው ያረጋግጡ። ለሁሉም መለያዎቹ ጠንካራ የሆነ የይለፍ ቃል ይፍጠሩ። እናም ማጭበርበሮችን ሪፖርት ያድርጉ። ንቁ ይሁኑ፣ ያረጋግጡ፣ ራስዎትንም ይጠብቁ።